ማይክሮሶፍት ኤክሴል ውስጥ እንደዚህ አይነት ሎክ የተደረገ ዳታ ካላችሁ ማለትም ለምሳሌ እዚህ ጋር ያለችውን ኤዲት ለማድረግ በምትፈልጉበት ሰዓት እንደዚህ አይነት ኤረር ወይ ደግሞ ሜሴጅ እያመጣ የምትቸገረው ከሆነ እንዴት አድርጋችሁ በቀላሉ መንገድ አንሎክ ወይ ደግሞ አንፕሮቴክት ማድረግ እንደሚችሉ በዚህ ቪዲዮ አንድ በአንድ የማሳያችሁ ይሆናል። ቪዲዮ ላይክ እና ሼር እንዲሁም ደግሞ ኮፒ ሊንክ እና ሪፖስት በማድረግ ጀምሩት። ይህ ለማድረግ ምን እናደርጋለን መሰላችሁ? የመጀመሪያ ስራችን በዚህ መልኩ ዳታችን ምን እናደርጋለን? ሴሌክት እናደርጋለን። በዚህ መልኩ ሴሌክት ካደረግን በኋላ ቀጥታ ወደ ሪቪው ታብ እንልና እዚህ ጋር አንፕሮቴክት ሺት የምትላለች እሷን ክሊክ እናደርጋለን። ከዛም በኋላ ዳታችሁ ፕሮቴክት የተደረገበት ወይ ደግሞ ሎክ የተደረገበት ፓስወርድ ታስገባላችሁ። የኔ ለምሳሌ በዚህ መልኩ ላስገባና ኦኬ ሊበለው። ልክ ኦኬ ሊበልና ከዛም በኋላ እዚህ ጋር 99 የነበረችው 89 ባረጉ በዚህ መልኩ ኤዲት ማድረግ ያስችለናል ማለት ነው። ስለዚህ ማንኛውም ሎክ የተደረገ ወይ ደግሞ ፕሮቴክት የተደረገ ዳታ በዚህ መልኩ አንፕሮቴክት ወይ ደግሞ አንሎክ ማድረግ ትችላላችሁ ማለት ነው። ቪዲዮ አስተማሪ ሆኖ ካገኛችሁት ላይክ እና ሼር እንዲሁም ደግሞ ኮፒ ሊንክ እና ሪፖስት ማድረግ ሳፖርት አድርጉኝ። እዚህ ስክሪን ላይ የሚታየው ጽሁፍ ዩቲዩብ ላይ በመጻፍ የኔን ቻናል ውስጥ ገብታችሁ ሰፋፊ ቪዲዮ መማር ትችላላችሁ። በሌላ ቪዲዮ እስክንገናኝ ድረስ ደህና ቆዩልኝ።